ሰላም ጤና ይስጥልን የአሻም ቲዩብ ተከታታዮቻችን እንደምን ሰነበታችሁ? ኢዮብ ነኝ። ዛሬ በሚኖረን አጫጭር የስፖርት ገለጻዎች ስለ ክርስቲያኖ ሮናልዶ፣ ስለ ማይክል ካሪክ፣ ስለ የማንቸስተር ደጋፊ እንዲሁም ስለ ነገው የዌስትሃም ጨዋታ አጫጭር መረጃዎችን እናቀርብሎታለን። ለቤተሰቡ አዲስ ከሆኑ ሰብስክራይብ ያድርጉ። መጀመሪያም በቶሚ ክሩዝ ንግግር እንጀምራለን። ቶሚ ክሩዝ ስለ ቀድሞ የቡድን አጋሩ ክርስቲያኖ ሮናልዶ ሲናገር ሮናልዶ ቢለቅ ሳውዲ ሊግ ተቀባይነቱን ያጣል ብሎ ተናግሯል። ጀርመናዊው የቀድሞ የሪያል ማድሪድ የመሃል ሜዳ ተጫዋች ቶኒ ክሩዝም ሲናገር ክርስቲያኖ ሮናልዶን ነገ ሊጉን ቢለቅ የሳውዲ አረቢያ ሊግ ሙሉ ተቀባይነቱን ያጣል ሲል ገልጿል። የሳውዲ አረቢያ ሊግ እንግዳ ነገር ነው ሲል የገለጸው ቶሚ ክሩዝ ክርስቲያኖ ሮናልዶ ከመሄዱ በፊት ማንም ሰው ስለ ሊጉ ሰምቶ አያውቅም ነበር ብሏል። አሁን በዓለም ላይ ታዋቂ ላደረጋቸው ተጫዋች ክብር እንኳን እያሳዩ አይደለም ሲል ቶሚ ክሩዝ ጨምሮ ተናግሯል። ጭማሪም ጊዜያዊው የማንቸስተር አሰልጣኝ ማይክል ካሪክ ፀጉሩን ስላልተቆረጠው ደጋፊ ልጆቼ ነግረውኛል ሲል ተናግሯል። ማንቸስተር ዩናይትድ 5 ጨዋታዎችን ካላሸነፈ ፀጉሬን አላስተካክልም ያለው ደጋፊ የነገውን ጨዋታ እየተጠባበቀ ይገኛል። ስለ እውነቱ የተጠየቁት ማይክል ካሪክ ያንን ነገር አውቃለሁ ልጆቼ ነግረውኛል ብለዋል። ነገር ግን እንደዚህ አይነት ነገር ወደ ቡድኑ ለንግግር አንወስደውም፣ ፕሮፌሽናል መሆን አለብን ሲሉ ገልጸዋል። አክለውም መረዳት እችላለሁ፣ ነገሩ ያዝናናል፣ ነገር ግን በጨዋታችን ላይ ተጽዕኖ አይኖረውም ሲሉም ተናግረዋል። ማሪም ማይክል ካሪክ ዌስትሃም በመልሶ ማጥቃት ጥሩ መሆናቸውን እንዲሁም ዝግጁ መሆን አለብን ሲል ለጋዜጠኞች በሰጡት መረጃ ጠቁመዋል። የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ከነገው የዌስትሃም ዩናይትድ ጨዋታ በፊት አስተያየታቸውን ሰጥተዋል። ማይክል ካሪክ በንግግራቸው ዌስትሃም በመልሶ ማጥቃት ሲጫወቱ ጥሩ ናቸው፣ ጥሩ የአጥቂ ክፍል ተጫዋቾችም አላቸው ብለዋል። ይህንን ስጋት ለመቋቋም ዝግጁ መሆን አለብን ሲሉ ቡድናቸውን በጽኑ አሳስበዋል። ለፈርናንዴዝ ያነሱት አሰልጣኙ ከሱ ጋር ጥሩ ግንኙነት አለን፣ ምን ያህል ብልህ እንደሆነ አውቃለሁ፣ ለክለቡ አብዝቶ ይጨነቃል፣ ሁለታችንም ተመሳሳይ ነገር እንፈልጋለን ብለዋል። የቡድን ኳስ በማይዝ ወቅት የሚያሳየውን የቡድን እንቅስቃሴ ማሻሻል ላይ የበለጠ ማተኮር አለብን፣ እየሰራንበትም ነው ሲል በተጨማሪ ተናግረዋል። ማይክል ካሪክ አያይዘውም ሜሰን ማውንት በነገው ጨዋታ እንደማይሳተፍና በኤቨርተን ጨዋታ እንደሚመለስ አሳውቀዋል። በሌላ በኩል ማቲያስ ዴሊት በጥሩ መሻሻል ላይ ቢሆንም በቀጣይ 2 ጨዋታዎች ላይ እንደማይሰለፍ ገልጸዋል። ሚኬል ሜሪኒዮን በተመለከተ ቀዶ ጥገና ሊያደርግ መሆኑ ታውቋል። ስፔናዊው የአርሴናል አማካይ ሚኬል ሜሪኒዮ ባጋጠመው ጉዳት ምክንያት በዛሬው ዕለት ቀዶ ጥገና ሕክምና ያደርጋል። ሚኬል ሜሪኒዮ የእግር ስብራት ጉዳት አጋጥሞታል የሚል ስጋት እንዳለ ተነግሯል። የ29 ዓመቱ ተጫዋች ሚኬል ሜሪኒዮ በሚያዝያ ወር መጨረሻ ወደ ልምምድ ሊመለስ እንደሚችል ተስፋ አድርጓል። ሜሪኒዮ በውድድር ዘመኑ መጨረሻ ወደ ሜዳ ይመለሳል የሚል ተስፋ እንዳለም ተገልጿል። መጨረሻም ክርስቲያኖ ሮናልዶ ወደ ሜዳ ሊመለስ መሆኑ አሁን የወጡ መረጃዎች ይጠቁማሉ። ክርስቲያኖ ሮናልዶ የክለብ የበላይ ኃላፊዎች ጋር ያለውን ችግር በንግግር መፍታቱን የፖርቹጋል መገናኛ ብዙሃን ዘግበዋል። የአልናስር የበላይ ኃላፊዎች ሮናልዶ ጠይቆ የነበረውን ለክለቡ ሰራተኛ ደሞዝ እንዲከፈል ማድረጋቸው ተነግረዋል። በክለቡ የበላይ ኃላፊዎችና በክርስቲያኖ ሮናልዶ መካከል የነበረው አለመግባባት በሮናልዶ ፍላጎት መሰረት መፈታቱን ተገልጿል። ክርስቲያኖ ሮናልዶ በቀጣይ ቅዳሜ በአልፊታ ጨዋታ ወደ ሜዳ እንደሚመለስ የፖርቹጋሉ ኢቦላ ዘግቧል።
ለተከታተላችሁን እናመሰግናለን። ለቤቱ አዲስ ከሆኑ ሰብስክራይብ እንዲሁም የደወል ምልክቷን በመጫን አዳዲስ መረጃዎች በሚጫኑበት ሰዓት እንዲደርሱ ያደርጉ እናሳስባለን። ሰላም ለሀገራችን ለሕዝባችን እንመኛለን። ወቅታዊ መረጃ ትክክለኛው ቦታ